የመረረ ፍቅር ክፍል 1 እውነተኛ ታሪክ። ተወልጄ ያደግኩት በውባ በደሴ ከተማ ነው። ደሴ ላይ እስከ 12ኛ ክፍል ከተማርኩ በኋላ የኢንትራንስ ውጤት አሪፍ ስለነበር መቀሌ ዩኒቨርሲቲ በጋዜጠኝነት የትምህርት ዘርፍ 2008 ላይ መቀሌ ዩኒቨርሲቲ ተቀላቀልኩ። መቀሌን በ8 ቀን ውስጥ ለመድኳት። ብዙ ጓደኞችን ተዋወቅኩ። የመጀመሪያውና ለኔ የዘላለም ከልቤ ላይ ነክሶ የኖረው ጓደኛዬ ዘካሪያስ ይባላል። የመቀሌ ልጅ ነው። እንደ ዘካሪያስ አይነት ጓደኛ ማግኘት ቢከብድም ለኔ ግን ተሰጥቶኛል። ዛኪ ጋር በቶሎ ተግባባን። አብረን መዋል፣ አብረን ማንበብ፣ አብረን መዝናናት የቀን ተቀን ስራችን ነው። አገሩን በደንብ አስጎበኘኝ። ጓደኝነታችን ከጓደኝነት አልፎ ወደ ወንድማማችነት ተለወጠ። እኔም የወንድሜን ያህል ወደድኩት፣ እሱም እንደኔው። ቀኑን ባላውቅም ህዳር ወር ላይ ዛኪ የሴት ጓደኞቹን ሊያስተዋውቀኝ ካፌ ተቀጣጠርን። እኔም ሴቶች ጋር ስንገናኝ የመጀመሪያ ነውና አለባበሴን አሳምሬ ወደ ተቀጣጠርንበት ካፌ ከነፍኩኝ። ካፌው በር ላይ ቆሜ ስመለከት ዛኪን አየሁት። እሱም እኔን ፍለጋ አይኑን ከወዲህ ወዲያ ሲያቅበዘብዝ ተመለከትኩት። ረጋ ባለ አረማመድ ወደ እነ ዛኪ ሲሄድ በድጋሚ አይንን ከጎኑ ካሉት እንስቶች ላይ ጣል አረኩት። ወደ እኔ ዞረችው። ጉብል አይኗ እንደ ሰማይ ከዋክብት ያበራል። ፀጉሯ በወገቧ ተዝለፍልፎ ወርዷል። ልክ ሳያት ልቤ መታ፣ ሰውነቴ ዛለ። ሰውነቴ የሆነውን አላውቅም። አዲስ ስሜት ወረረኝ። መራመዴን ትቼ እሷን ስመለከት መንገዴ ላይ የነበረው ወንበር አደናቅፎኝ በቁሜ ተዘረርኩኝ። እንደምንም አቃትቼ ለመነሳት ስሞክር መነሳት አልቻልኩም። በደቂቃ ውስጥ መውደቄን የተመለከተ የካፌ ተጠቃሚ ሰው ሁሉ ከበበኝ። ይበልጥ አመመኝ። በአይኔ የማቀውን ሰው አጥቼ ስፈልግ ዛኪ ዘሎ ተከመረብኝ። ይርበተበታል። ደህና ነኝ ጓደኛዬ፣ ተረጋጋልኩትና ለመነሳት ያለ የሌለ ኃይሌን ተጠቅሜ ስንጠራራ የማላቀው ሰው ሊይዘኝ እጄን ያዘኝ። ወደ ላይ ቀና ስል ደግሜ መውደቅን ተመኘሁ። ያየሁትን ሰው ማመን አቃተኝ። ደግሜ መውደቅን ተመኘሁ። አለንጋይ መሰሉ ጣቶቿ ከእጅ መዳፍ ላይ ሲንሸራሸሩ ደስ የሚል ስቃይ ተሰማኝ። እሷ ባለችበት ሁሉ መውደቅን ተመኘው። ሰውነቴን መርበትበት ጀመረ። ህመሜን ረሳሁት። እጇን ከእጄ መለየት አልፈለግኩም። እጆቿን ጠበቅ አርጌ የተነሳውኝ አካሌን ያልመስላለኝ። የኔን መውደቅ ለመመልከት ዙሪያን የከበበኝ ሰው የአዲስ አበባ ስቴዲየም የቡናና የጊዮርጊስ ጨዋታ ለመታደም የመጣ ያህል ነበር። ከህመሜ በላይ የሰውን አይን የፈራሁት። ከቆምኩበት ሆኜ ዙሪያን ስመለከት አይን ፈዘዘ። ዛኪ በተራመድ እስኪ አይዞ አለኝ። እሺ ብዬ ለመራመድ ስሞክር አልቻልኩምና ወደ ዛኪ ዞር ብዬ አልቻልኩም። ጓደኛ ያልኩት ስሟን ገና ያላወቅኩት ግን በደቂቃ እይታ በፍቅር የወደኩላት እንስት ልደግፍህ አለችኝና እጅን ሳብ አድርጋ ትከሻዋ ላይ ያደረገችው። አሁንም ሌላ ስሜት ወረረኝ። የሆነ ደስ የሚል በስቃይ የተሞላ ደስታ። ከዛማ እኔ ህመምተኛ አይደለሁም፣ ተጠመጠምኩባት። እንደምንም ተደጋግፈን ከካፌ ወጣን። ዛኪ ላዳ ታክሲ ፈለገና ወደ ሆስፒታል ሄድን። ሆስፒታል ስንደርስ ግን ከበፊቱ ተሻለኝ። እያነከስኩም ቢሆን መራመድ ችል ነበር። ነገር ግን አሁንም መታቀፍ አማረኝ፣ ያውም በቆንጆና በመወዳት ሴት እቅፍ። ዛኪ ከኛ ቀድሞ ወደ ካርድ ክፍል ሮጦ፣ እኔም ከነዛኪ ጓደኞች ተከብቤ ወደ ሆስፒታል ገባን። ከቆይታ በኋላ ዶክተሩ ትንሽ ረፍት ያስፈልገዋል ስላለኝ አልጋ ያስኩኝ። ዛኪም ተረጋግቷል፣ ጓደኞችን ተዋወቃቸው አለኝ። በመጀመሪያም ጸይም ዘለግ ያለች ቆንጆ ሙና እባላለሁ አለችኝ። ሁለተኛዋ እኔ ልብ በደቂቃ ውስጥ በፍቅር የከነፍኩላት ባለዞማ ጸጉር፣ መልኳ የቀይ ዳማ ዘለግ ያለች ቆንጆ አተኩራ ያየችኝ እጇን ዘረጋችና ሰሊና እባላለሁ ስትለኝ እጅን ዘርግቼ ቀረሁኝ። አንደበቴ ዲዳ ሆነ። በተረታ መልክ ይባላለሁ አልኳት። የመረረ ፍቅር
ክፍል 1 ይሄን ይመስል ነበረ። በክፍል 2 እስከምንገናኝ ሰናይ ጊዜ። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ቪዲዮውን ሼር፣ ላይክ እያደረጋችሁ አበረታቱኝ። ዘወትር ሼር፣ ላይክ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በማጥቆር የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮት እጠይቃለሁ።